ሰላም ውድ የዩቲዩብ ቤተሰብ እንግዲህ ዛሬ ሳፋሪኮምን ሄደን እናያለን። ሳፋሪኮምን ከዚህ በፊት የተለያዩ ቪዲዮዎችን ለቅቄላችኋለሁ። ዛሬ ደግሞ ሳፋሪኮምን ሄደን እስቲ ገዝተን አንቦክሲንግ እናደርጋለን። በዛውም አካባቢን ትንሽ እንደ ቭሎግ አድርጌ ያሳያችኋለሁ። ወደ ናዝሬት ነው እኛ አካባቢያችን እና በሳፋሪኮምን ገዝተን ቼክ እናደርጋለን። ከኢትዮ ቴሌኮም ጋር ከቴሌ ጋር ያለውን ኢንተርኔት ፍጥነት ልዩነቱን እናያለን። እንግዲህ የሚያስፈልገን 30 ብር እንግዲህ እንደተባልኩ 30 ብር መታወቂያ ታደሰ ነው። እንግዲህ ሄደን ፍራንኮ አካባቢ ነው ገዝተን ያለውን ነገር አሳያችኋለሁ። ፀሐዩ የሌለ ነው፣ በጣም እንደምታዩት ነው፣ ፀሐዩ የሌለ ነው። እንግዲህ ያለው ነገር አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንግዲህ ሄደን ሳፋሪኮ ሄደን ገዝተን እንምጣ። ያለውን ቪዲዮ እንግዲህ ተከታተሉ። A few moments later ጋይስ እንግዲህ አሁን እየሄድን ነው ሳፋሪኮም ሄደን ያለውን ነገር እንላለን። እንግዲህ በበዓል ማግስት ስለሆነ ክፍት የሆነ አይመስለኝም። እንግዲህ ደግሞ ሞከር ነው ያለውን ነገር ተከታተሉ። ያው በትንሹ ላሳያችሁ ብዬ ነው ጋይስ። እንግዲህ እስቲ እየገባን ነው። ዛሬ እንዳለ በብዛት ሱቅ ዝግ ናቸው። እስቲ እንግዲህ እየገባን ነው። እንደምታዩት እንዳለ ፎቅ ውስጥ ያለው ዝግ ናቸው ጋይስ። እንግዲህ ከስንት ልፋት በኋላ በመጨረሻ ወደ መብራት አካባቢ ክፍት አግኝቻለሁ። ሳፋሪኮም የራሳቸው ሱቅ እና እንደምታዩት መታወቂያ ያስፈልጋል። ፎቶ ይዤ ነበር፣ ፎቶም አልጠየቁኝም፣ ራሳቸው እዛው ያነሳሉ። 30 ብር ብያችሁ ነበር። አሁን ደግሞ ቅናሽ ተደርጎ በ20 ብር ነው ብሏል። ሲሙ ነጻ ፓኬጅ አለው። እሱ እንትኑ ጋይድ ሰጥቶኛል። እሱን አሳያችኋለሁ እንዴት እንደምትሞሉ ሲሙን ምናምን ሬጂስተር እንዴት እንደምታደርጉ ጋይድ አለው። የራሳቸው ማኑዋል ሰጥተዋል። ከሱ መሰረት እያያችሁ መምረጥ ትችላላችሁ። ካርድ የ10 ጀምሮ አለ እስከፈለግነው እስከ 500 ብር ድረስ አይቻለሁ። እና ስልኮችም አሉ፣ የተለያዩ ስልኮች በተን በብዛት ያላቸው ግን ያው እንደ አንድሮይድ ናቸው በተኖቹ። አብሶ ቀመም የምትለው ስልክ አሁን እዚህ ጋር የምትታየው ታች ያለችዋ እሷ አለች። እንደነገሩኝ እንትን አለው ቲክቶክ አለው አሉኝ፣ ዩቲዩብ፣ የተለያዩ በአንድሮይድ ላይ የምናገኛቸው በስማርት ስልክ ላይ የምናገኛቸው እንትኖች አፕሊኬሽኖችን በበተን ስልክ ላይ መጠቀም እንችላለን። ግን ያው ዋጋዋ ውድ ናት። ዋጋውን እንግዲህ አልጠየኳቸውም። ዋጋ ከስልኩ አሪፍ እንደሆነች ነግሮኛል። ያው ሲሙን እንግዲህ ተቀብያቸዋለሁ። ሁሉ ነገር ጨርሼ ምዝገባውን ከጨረስኩ በኋላ እስቲ ቴስት አድርገን ደግሞ እንየው ሲሙን። በመጨረሻ ሲሙን ገዝቼ ወደ አንድ ካፌ ነገር ገብቼ ሲሙን ቼክ ለማድረግ ነው። ከነሱ ጋር ያለውን ፕሮሰስ ቅድም ነግሬያቸዋለሁ፣ ጨርሻለሁ። በ20 ብር ነው ሲሙ የተገዛው። ቀለል ያለ ዋጋ ነው ያላት። ስለዚህ አሁን ኢንተርኔት ፍጥነቱን ቴስት የምናደርገው እንግዲህ ስፒድ ቴስት ላይ ክሮም ላይ ገብተን ቼክ እናደርገዋለን ያለውን ነገር። እስቲ እንየው። ሲሙዋችን ትመስላለች እንግዲህ አሁን ከፍቼን ያሳየዋችሁ። ውስጡ ፓኬጆች አሉት፣ የተለያዩ ፓኬጆች። እንግዲህ መጨፍጨፍ ነው። ኢንተርኔቱ ቴስት እናድርግ። ኢንተርኔት ፍጥነቱ እንግዲህ እንደምታዩት ነው። በጣም ሀይ የሚባል ነው። የፈለግነውን አፕሊኬሽን ትላልቅ ቢግ ፋይሎችን ማውረድ የምንችል ነው። በጣም አሪፍ የሚባል ኢንተርኔት ፍጥነት ነው ያለው እንደምታዩት ጋይስ። የዛሬ ቪዲዮ ይሄን ይመስላል። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ሰላም።